ለምሳሌ ሶስት የተለያየ አካል እንደሆነ ማቴዎስ ወንጌል ላይ ምዕራፍ 3 ላይ ኢየሱስ ክርስቶስ በጥምቀት ስርዓቱ ላይ ዮርዳኖስ ወንዝ ሲጠመቅ ሶስት አካል እናያለን። ሰፓሬትድ የሆነ አንደኛው የምወደው ልጄ አባት ነው ልጅ የሚለው አብን እዛ ጋር እናየዋለን። መንፈስ ቅዱስ ይላል መጽሐፍ ቅዱስ በእርግብ አምሳል ሆኖ ወረደ፣ ሁለት አካል። እንደገና ደግሞ ሲጠመቅ የነበረው ወልድ ኢየሱስ። ስለዚህ እዛ ጋር ኢየሱስ አለ፣ ሶስት አካል እናያለን። ሁለተኛ ደግሞ እኔ አብ ነኝ ለምን አይለ ውስጥ ራሱ አብ አለ፣ እግዚአብሔር አለ በውስጤ አለ። እንውረድ የሚለው ዘፍጥረት 1 ላይ ሰውን እንፍጠር እያለ የሚናገረው መቼም ከመላእክቶች ጋር አይሆንም። ድምፅ ያወጣበትን ቦታ ሁሉ እኮ አካል ብለህ ከጠራ ከሲኦል ድምፅ ቢያመጣ እዛም ከሰማይ ሲያመጣ ደግሞ ሰማይ ላይ አካል አለ፣ ሁሉ በወልድ አካል አለ። በአንተ በእኔ ከተናገረ የኔም ጋር ደግሞ አካል፣ አንተ ሆኖ ሲናገር ደግሞ የአንተም ደግሞ ሌላ አካል ነው። የተናገረበትን ቦታ ሁሉ እኮ አካል ማድረግ አትችልም። የምትለኝ ሁሉ አሁን እንደው ለደህንነት መሰረት ነው ብዬ እኔ አላስብም። ክርስቶስ ኢየሱስን በማመን ነው የሚዳነው ያልከው ላይ ራሱ መጽሐፍ ቅዱስ የሚያወራውን ኢየሱስ ስታምነው እኮ ነው። መጽሐፍ ቅዱስ የማያውቀውን እግዚአብሔር ወልድ የሚባል ኢየሱስ ፈጥረ፣ ከአብ በተለየ አካል የሚኖር ኢየሱስ ፈጥረ ልመነው ብትል እኮ መጽሐፍ ቅዱስ የሚላል መሰለህ ልዩ ኢየሱስ እኮ የሚባል። ይህ መጽሐፍ ቅዱሱ የሚያወራው ኢየሱስ ደግሞ ወልድ ብቻ አይደለም። እዚህ ጋ ግን አንድ ጥያቄ ጥሩ ነው ማብራሪያውን። ለምሳሌ ሶስት የተለያየ አካል እንደሆነ እኔ አሁን ክሊር እንዲሆነልኝ እኮ ነው፣ ሌላ ለክርክር ምናምን ሳይሆን ማቴዎስ ወንጌል ላይ ምዕራፍ 3 ላይ ኢየሱስ ክርስቶስ በጥምቀት ስርዓቱ ላይ ዮርዳኖስ ወንዝ ሲጠመቅ ሶስት አካል እናያለን፣ ሰፓሬትድ የሆነ አንደኛው የምወደው ልጄ አባት ነው ልጅ የሚለው አብን እዛ ጋር እናየዋለን። አንድ ድምፅ አንድ አካል ሆነ እዛ ጋር። ሌላ ደግሞ መንፈስ ቅዱስ ይላል መጽሐፍ ቅዱስ በእርግብ አምሳል ሆኖ ወረደ፣ ሁለት አካል። እንደገና ደግሞ ሲጠመቅ የነበረው ወልድ ኢየሱስ። ስለዚህ እዛ ጋር ኢየሱስ አለ። አሁን እነዚህን ሁሉ በቃ ሁሉም ኢየሱስ ነው እንዴት እንላለን? መንፈስ ቅዱስንም አብንም እዛ ጋር ሶስት አካል እናያለን። ሁለተኛ ደግሞ እኔ አብ ነኝ ለምን አይለንም? እኔን ያየ አብን አየ ነው የሚለው። እኔ አብ ነኝ የሚል ቃል የለም። እንደዛማ እኔም እኮ ማለት እችላለሁ። እኔ ውስጥ ራሱ አብ አለ፣ እግዚአብሔር አለ በውስጤ ጸጋን ተሞልቶ በውስጣቸው እንደሚያድር ዮሐንስ ወንጌል ምዕራፍ 1 ላይ ይናገራል። እና ከዛ ደግሞ አብ ወልድ መንፈስ ቅዱስ እያለ ኢየሱስ ራሱ ለምን ሶስቱን ነጣጥሎ ይነግረናል አደለ? በማቴዎስ ወንጌል ቅድም ያልኩት ቃል ላይ ምዕራፍ 28 ላይ አብ ወልድ መንፈስ ቅዱስ እግዚአብሔር ግራ የሚያጋባ አምላክ አይደለም። እና በዚህ ስም አጥምቁ እና ክርስቶስ ኢየሱስ ያለን ነው ለኔ ገዢ፣ ሐዋርያት ካደረጉትም የበለጠ ማለት ነው። እና ስለዚህ እዛ ጋር አብ እናያለን፣ ወልድ እናያለን፣ መንፈስ ቅዱስ እናያለን ማቴዎስ ላይ ማለት ነው። እንደገና ደግሞ አንድ ነገር ላንሳና ልጨርስ። በእኛ አስተምሮት እኔ እንትን ባልኩት ኢየሱስ ክርስቶስ ብዙ ጊዜ በፕሉራል እግዚአብሔር የሚናገርባቸው ቃሎች አለ። ኑ እንውረድ የሚለው ዘፍጥረት 1 ላይ ሰውን እንፍጠር እያለ የሚናገረው መቼም ከመላእክቶች ጋር አይሆንም። እና ለሚስጥር ሆኖ እዛ ጋር ይሄን ጨረስኩ፣ በቃ ጨረስኩ። ብዙ ከሚሆን እንዳናሰፋዎች እንትን እያደረግ ነው። እያንዳንዱ ያነሳቸው ነገሮችን እያየን አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 3ን አንስተሃል። ማቴዎስ ወንጌል ምዕራፍ 3 ላይ አሁን ነጣጥሎ የሚለውን አንተ ነው የምትጠቀመው እንጂ መጽሐፍ ቅዱስ ላይ ነጣጥሎ የሚል ቃል አታገኝም። አንተ ግን አብ ወልድ መንፈስ ቅዱስን ነው ያልኩት እኔ ይላል ቃሉ። አብ ወልድ መንፈስ ቅዱስ የሚል ቃል አለ መጽሐፍ ቅዱስ ላይ፣ ግን አብ ወልድ መንፈስ ቅዱስ ተነጣጥለው ነው ያሉት ግን የሚል ነገር የለም። እቺ ተነጣጥሎ የምትለዋን አንተ ወይም ደግሞ አንተን ያስተማሩ ሰዎች ናቸው ያስገቧት። ተነጣጥሎ ነው የሚኖረው ግን ቃሉ ላይ ያለው እኔም አምናለሁ፣ ግን ተነጣጥሎ ነው የሚል ነገር መጽሐፍ ቅዱስ ላይ የለም። ቅድም ተነጣጥሎ እናየዋለን እኛ እንጂ የሚልማ ቃል የለም እንደዛ። አብ ወልድ መንፈስ ቅዱስ ተነጣጥሎ ነው የተቀመጠው ነው ያልኩት እንጂ ሊተራሊ እንደዛ የሚል ቃል አለ እያልኩ አይደለም።
እሺ ግን ምንድን ነው መሰለህ ከሌለ ያየነውማ አብ በሁሉ ቦታ ቅድም ያልኩትን ነው እኮ ማቴዎስ ወንጌል ምዕራፍ 3 ላይ ያመጣው አብ በወልድም ይኖራል አይደለም እንዴ? በእኔ የሚኖረው አብ ብሏል አይደል? ደግሞ በሁሉ ቦታም አለ ብለናል። ስለዚህ በወልድ የሚኖረው አብ በሁሉ ቦታ ስለሚኖር ደግሞ ከሰማይ ድምፅ ቢያመጣ በወልድ መኖሩን አቆመ ማለት ነው። አቆመ በቃሉ። ምክንያቱም ከሰማይ ድምፅ ስላመጣ በወልድ መኖሩ ቆመ እንበል። የወልድ ሚሽንን ወልድ እኮ የአብ ሚሽንን ነው የሚፈጽመው ሲጀምር። እንመጣለን ሚሽን ግን አሁን እቺን ነገሯን አሁን እያልኩ ያለው ምክንያቱም ፖይንቱ እዛ ላይ ስላለ እኮ ነው። እኔ ድምፅ ቅድም ነግሬ ያለው አብ የሚባለው ነገር በወልድ ብቻ ነው ኮንፋይንድ ሆኖ የሚኖረው። እዚሁ በዚህ አካል በወልድ በሚባለው አካል ውስጥ ነው ያለው። በሁሉ ቦታ አይገኝም ብለህ ኖሮ ይሄ ድምፅ ታዲያ ከየት መጣ? ከሰማይ እኮ ድምፅ መጣ የሚል አለ እና ጥያቄ ፈጠረብኝ ትላለህ። መጽሐፍ ቅዱስ ግን ሁለቱንም ነገረን። አሁን ችግሩ ምን መሰለህ? አንደኛውን እንቀበልና አንደኛውን የመጽሐፉን ክፍል አንቀበለው። እሱ ነው ችግሩ። በሰማያት የምትኖር አባታችን የሚለውን ጥቅስ ተቀብለዋል። ስለዚህ ድምፅ ከሰማይ መጣ ሲባል በሰማያት የሚለው ጥቅስ ስለተቀበልከው ተቀብለዋል። ማቴዎስ ምዕራፍ 6 አይደለም ምዕራፍ 6 ቁጥር 9ን እሱም ተቀብለሃል። ዮሐንስ ወንጌል ምዕራፍ 14 ቁጥር 10ን ግን ስታነበው ብቻ ነው እንጂ ዝም ብለህ እንዳለ የምታስበው እንጂ አትቀበለው። ልክ በሰማያት አለ የሚለውን አብ እንደተቀበልከው በእኔ የሚኖረው አብ ስራውን ይሰራል የሚለውን እኮ መቀበል አለበት። ጥቅሶችን እየመረጥን እኮ አይደለም የምንቀበለው። ሁሉም እኩል ባል እኮ ነው ያላቸው። ስለዚህ ድምፅ ከሰማይ ማምጣቱ ለእኔ ችግር የለውም። ምክንያቱም በሰማያት አለ ብዬ አምናለሁ። አብ እኮ መንፈስ ነው። ስለዚህ በሁሉ ቦታ ነው ያለው። በሰማይ ሳይሆን በሰማያት የምትኖር አባታችን ነው ብለን ነው የምንጸልየው እኮ። ራሱ ኢየሱስ እግዚአብሔር ቢሆን ለብቻው ለምን ድምፁ መጣ? የአብ ድምፅ የምወደው ልጄ ብሎ ማለት ነው። ይኸውልህ ይሄ እሱ ውስጥ ያለው በወልድ ውስጥ ያለው አብ በወልድ የሚኖረው በወልድ የተገለጠው አብ በወልድ ብቻ እዛ ጋር በዛች አካል ውስጥ የተገደበ ብቻ ሳይሆን በሁሉ ቦታ መኖሩንም ሊያሳየን ነው። ከገደብከውማ በወልድ ውስጥ የሚኖረው እዚህ ወልድ ውስጥ ብቻ ላይ ካስቀመጥከው ድምፅ ከሌላ ሊመጣ አይችልም። በቃ ከመጣም እዚች ጋር ካለው አካል ብቻ ነው ማምጣት ያለበት ማለት ነው። ነገር ግን አስተማረን እኮ ይሄ እኔ ውስጥ አለ ምላቸው አብ እዚህ ወልድ ውስጥ ብቻ ወልድ በሚባለው ፊዚካል አካል ውስጥ ብቻ ተገድቦ የቀረ እንዳይመስላችሁ። በሰማያትም አለ በሁሉ ቦታ። በሰማይ ቦታ ተብዚያ ነው። ወደ ሲኦል በወርድ በዛ አለ። አረ ሲኦልም አለ እኮ ነው እኮ። አዎ ልክ ነው። እና ከሲኦል ድምፅ ቢያወጣ ኖሮ ሰማይ ላይ የለም በቃ ሲኦል ላይ ነው ያለው ብለህ ልትል ነው? አላልኩም። እኔ እንደዛ እኮ አላልኩም። ኦኬ። ስለዚህ ሶስት አካል ነው ያልኩት እኔ። ድምፅ ያወጣበትን ቦታ ሁሉ እኮ አካል ብለህ ከጠራ ከሲኦል ድምፅ ቢያመጣ እዛም አካል አለ። ከሰማይ ሲያመጣ ደግሞ ሰማይ ላይ አካል አለ። በወልድ ውስጥ ደግሞ በወልድ አካል አለ። በአንተ በእኔ ከተናገረ የኔም ጋር ደግሞ አካል ነው። በአንተ ሆኖ ሲናገር ደግሞ የአንተም ደግሞ ሌላ አካል ነው። የተናገረበትን ቦታ ሁሉ እኮ አካል ማድረግ አትችልም። ገባ? አሁን እኮ አብ በእኔም አለ አልክ። ኦኬ። በደቀ መዛሙርቶቹም በሁሉም ይኖራል። በአንተ ስለተናገረ የተናገረበትን ቦታ ሁሉ አካል አድርገን እኮ ማቋቋም አንችልም። እሱ በሁሉ ቦታ ስለሚገኝ ከሁሉ ቦታ ከፈለገበት ቦታ ሊናገር ይችላል። ለምሳሌ አንድ ነገር ላሳይ። መክብብ ምዕራፍ ማነው ነህምያ ምዕራፍ 9 ላይ ነህምያ 9 ላይ እንደዚህ የእሱን አሰራሮች ለማጥናት ስትፈልግ እንዲሁ እንደዚህ አይነት ነገሮችንም አየት ብታደርጋቸው ጥቅም አለው። ነህምያ 9
ቁጥር 13 ላይ ምንድን ነው የሚለው? ታነብልናለህ? እኔ አልከፈትኩም፣ በአጋጣሚ አንተን እየጠበቅኩ ነው። እሺ። ወደ ሲና ተራራ ወረድክ ይላል፣ ከሰማይም ተናገርካቸው ይላል። ሲና ተራራ የት ነው ያለው? የት ነው ማለት? ሰማይ ላይ እየተቆራረጠብኝ ነው። እሺ፣ ተራራ የት ነው ያለው? ወደ ሲና ተራራ ወረድክ አለ። ግን እየተናገርካቸው ከየት ነው አለ? ከሰማይ ተናገርካቸው አለ። ከወረደበት ቦታ ወደ ሲና ተራራ ወረድክ፣ ከሲና ተራራም ተናገርካቸው አይልም። ሲና ተራራ ላይ ወርዶ ከሰማይ መናገር ይችላል። እንትን መገደብ አንችልም። ኦኬ። ሌላኛው ደግሞ ምን መሰለ? ማቴዎስ ወንጌል ምዕራፍ 3 ላይ እንዲሁ ለውይይቱ ብዬ ነው ዝም ብለን ሄድ ነው እንጂ ማቴዎስ ምዕራፍ 3 አንተ ያልከው ላይ ተመልሰን እንሂድና ቁጥር 17ን ስታየው ምንድን ነው የሚለው? እነሆም ድምፅ ከአብ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አይልም። ምንድን ነው የሚለው? እስኪ አንብበው፣ አንተ ብታነበው ይሻለኝ። እሱን ስሙት፣ የምወደው ልጄ። እሺ፣ ከየት መጥቶ? ድምፅ ከየት መጥቶ? ድምፁማ ከሰማይ ነው። ለምን ከአብ አይልም? ለምን ያለው በሰማይ ያለ መቼም ሰይጣን አይሆንም፣ አብ ነው አይደል? መላእክቶችም አሉ። እሱማ የመኖር ጉዳይ አይደለም። ሁለተኛ ደግሞ ልጄ ካለ መጠይቅህ እኮ እየመለስኩ ነው። ልጄ ካለ አብ ነዋ። ባይ ዲፎልት ልጄ ካለ እኔም አምነው እሱን ነው። ግን ያ ድምፅ ከአብ ለምን አላለውም? ስለ አካል ለማውራት ከሆነ የተፈለገው። ኧረ እንደዛ ማለት እኮ አያስፈልገውም። ልጄ እያለ ልጄ እያለ ያ አሁን ጥያቄያችን እኮ ልጅ ማለቱ ሳይሆን ያ ልጅ የሚለው አካል ነው ነው እኮ ጥያቄያችን ያለው አካል መሆኑን ፕሩፍ ማድረግ እኮ ነው የፈለግከው። አካል ከሆነ አካል የምትለው ሰማይ አይደለም። አካል አንተ የምትለው አብን ነው አይደል? አካል ማለት የፈለግከው አብን እኮ ነው። አንተ ከአብ ከወልድ የተለየ ሌላ ራሱን የቻለ አካል ነው ማለት ነው የፈለገው። ይህን ማስረጃ ስታቀርብ ይሄ ክፍል የሚነግርህ ግን በሰማይ ከሚለው በሰማያት ይኖራል ከተባለው ከአብ መምጣቱን ነው እንጂ የሚነግርህ አብ የሚባል አካል አለ የሚል ነገር አይነግርህም። ለዚህ ነው ከአብ መጥቶ ሳይሆን የሚለው ከሰማይ መጥቶ ነው የሚለው። ምንድን ነው የሚነግረን? ይሄ አብ አሁን ልጄ የሚለው አብ በሰማያትም ይኖራል ማለት እዛም ስለ አካል የሚያወራ አይደለም። ኦኬ፣ ስለ መንፈስ ቅዱስ ያልከውንም እንየው። ድምፅ እየተቆራረጠብኝ ነበረ። ማለት ያው አካል አሁን ይሰማሃል? በዋነኝነት ያው አሁን እየተሰማ ነው። ይሰማሃል? ሶስትነቱን ለማሳየት ነው በዋነኝነት ሱሉስ መሆኑን። እየተቆራረጠብኝ ነው። ያው ሶስትነቱን ለማሳየት ነው። እኔ ሶስት አካል እዚህ ጋር የሚነግረን ስለ አካል መናገር ቢፈልግ ኖሮ ራሱን ነው ሪፈር ማድረግ ያለበት እንጂ መኖሪያውን ሊነግረን አይገባም። ፖይንቱ ገብቶሃል? አሁን አንተ አካል ማድረግ አንድ ጥያቄ እንትን እያደረጉበት ነው መሰለኝ። አይደል ነው። እስኪ እንትን አድርጉ። ምንድን ነው የሚባለው?
የመቆራረጥ ችግር እየገጠመን ስለሆነ ምንድን ነው አንድ ጥያቄ ብቻ ልጠይቅና ልጨርስ። ማት እኮ ነው የጠየቀው። መች ጨረስ ነው የጀመርከው? የጠየቀው ማታ አይደለም እንዴ? አንድ ነው። አንድ አይደለም። አሁን እኔ ጋር ያስቀመጥከው የጻፍኳቸው አሉ። ምን ብላን መሰለህ ስለ ፕሉራል ቃላት ምን ማለት ነው ብለህ ስለ እሱ አንስተሃል። ኦኬ። የዘፍጥረት ብዙ ነው ያነሳው። ቅድም ለዚህ ነው አንድ በአንድ እንሂድ ያልኩ። ለዚህ ነው አሁን እየተሰማ ግን በጣም አንገብጋቢ ከተቆራረጠብኝ አንገብጋቢ ጥያቄ ስላለኝ ነው ከቆመብኝ። አንድ በጣም እኔ የፕሮቴስታንት እምነት ተከታይ ነኝ እና አንድ ነገር ልጠይቅህ። እሱን ዘፍጥረትን ተወውና እሺ። እንደዛማ አይሆንማ። እኔ እናንተ ብቻ እኮ አይደለም እዚህ ጋር ይህንን እየሰማን ያለ ነው። ገባኛል። እኔ የምታቀርባቸውን ነገሮች አድሬስ ማድረግ መቻል አለብን አይመስልህም ወይ? አሁን ጥያቄ እድል ሰጥቼ አሁን የጠየቀውን ጥያቄ አድሬስ አላደርገው ደግሞ ወደ ሌላኛው ሊድ ካልከኝ እንዴት ይሆናል? ገብተዋል። አድሬስ አድርገህልኛል፣ ግን የምትለኝ ሁሉ አሁን እንደው ለደህንነት መሰረት ነው ብዬ እኔ አላስብም። አሁን እንደዚህ አብ ወልድ መንፈስ ቅዱስ ጉዳይ በዶክትሪን አሁን የደህንነት እንመጣለን፣ ግን በክርስቶስ ኢየሱስ በማመን ነው በቃ ጀስት የሚዳነው እና ትልቅ መሰረት ነው ለደህንነት ራሱ። ይሄ የዘላለም ሕይወት ለማግኘትና ለማጣት የሚወስን ነገር ነው። ይኸውልህ ምን አለ መሰለህ አሳይ፣ አሁን ያልከውን ሀሳብ እንኳን ብትሰማው ማለት ነው ክርስቶስ ኢየሱስን በማመን ነው የሚዳነው ያልከው ላይ ራሱ መጽሐፍ ቅዱስ የሚያወራውን ኢየሱስ ስታምነው እኮ ነው እንጂ መጽሐፍ ቅዱስ የማያውቀውን እግዚአብሔር ወልድ የሚባል ኢየሱስ ፈጥረ ከአብ በተለየ አካል የሚኖር ኢየሱስ ፈጥረ ልመነው ብትል እኮ መጽሐፍ ቅዱስ ምን ይላል መሰለህ? ልዩ ኢየሱስ እኮ የሚባል አለ አይደለም? ሁለተኛ ቆሮንቶስ ምዕራፍ 11 ላይ እኛ ያልሰበክነው ልዩ ኢየሱስ እኮ ብሎ አስቀምጧል። ስለዚህ የምናምነው ኢየሱስ መጽሐፍ ቅዱስ የሚያወራው ኢየሱስ መሆን አለበት። ይሄ መጽሐፍ ቅዱሱ የሚያወራው ኢየሱስ ደግሞ ወልድ ብቻ አይደለም። በዛ በወልድ ውስጥ ማን ይኖራል? አብ ይኖራል። ድምፁን በሁሉ ቦታ ማሰማት የሚችለው ሲናና ተራራ ወርዶ ከሰማይ መናገር የሚችለው ያ አብ መኖሪያው የመታያ መኖሪያው ወልድ ብቻ ነው። ቀደም አንድ ነገር የተናገርከው ነገር አለ። አብ እኮ በእኛም ይኖራል ብለሃል። አብ የሚኖርበት አኗኗር በአንተ የሚኖርበት በሌላው የሚኖርበት አኗኗር ይኖራል ብቻ ስለተባለ ተመሳሳይ ነው ማለት አይደለም። ለምሳሌ አንድ ነገር ለምሳሌ እግዚአብሔር አንተ ውስጥ ሲኖር የጸጋ ስጦታ ይሰጣል አይደለም? መንፈሱን በአንተ ውስጥ ሲያደርግ የጸጋ ስጦታ ይሰጣል። ሁሉ ሰው ውስጥ ያለው የጸጋ ስጦታ አንድ አይነት ነው? ልዩ ነው ጸጋ። እንዴት ሊለያይ ቻለ? የአንዱ መንፈስ አይደለም እንዲህ ሁሉ ውስጥ የሚገባው? አንዱ መንፈስ ግን የተለያየ፣ ለአንዳንዱ ታምራት የማድረግ የፈውስ፣ የጥበብ ስጦታ፣ የእውቀት ስጦታ ይሰጣል። ግን አንዱ መንፈስ ነው። የምጠይቅህ ጥያቄ ገብቶሃል? ግን ያ አንዱ ነገር ከሆነ ያለው ሁሉም ጋር ያለው ነገር እኔም ጋር መኖር አለበት። ምክንያቱም ለዛኛው ያንን ነገር የሰጠው ራሱ ነው እኔ ውስጥ ያለው ራሱ እኔ ውስጥ ሆኖ፣ ግን ያኛው ሰውዬ ያለው ነገር እኔ የለኝም። እንዴ እዛኛው ውስጥ ያለው መንፈስ ሌላ ነው። አይ አንዱ ራሱ ነው። እኔ ውስጥ ያለው ራሱ ነው። አዎ ራሱ ነው። ታዲያ ለምን እዛኛው ውስጥ ያለው እኔ ውስጥ ለምን አይኖርም? አየህ፣ እሱ በዚህ በመንፈሳዊ አሰራር ውስጥ ያው ራሱ አንተ ውስጥ ስላለ ተመሳሳይ ነው የሚለው አያስኬድም። ልክ ነው። እግዚአብሔር ነው አንተ ውስጥ ያለው፣ እግዚአብሔር ነው በሌላው ውስጥ የሚኖረው። ግን የሚኖርበት ምክንያቱ የተሰማኝ አይደለም
እንትን እያደረጉበት ነው የሆነ እስኪ እንትን አድርጉለት። ይሰማሃል? እኔ ይሰማኛል ይሰማኛል፣ ግን ምንድን ነው የሚባለው? እስቲ እሱ ላይ ምንድን ነው ኮፒ ሊንክ አድርጉለት ወይ ደግሞ ዋቴቨር የእሱን እንትን እያደረጉበት መሰለኝ፣ አታክ እያደረጉት መሰለኝ። እኔ ይሰማኛል፣ አሁን ድምፅ ይሰማኛል። አሁን በይበልጥ ምናልባት ከተለያየን ግን እንትን አድርገኝ። ምንድን ነው የት ነው ያለው? ፎሎ አድርገኝና ምናልባት ከተለያየ በቃ እሺ፣ ያው አድርጌያለሁ። ከተለያየን በውስጥ እንገናኝና በሌላም መንገድም በስልክም በምንም ደውዬ አገኘሃለሁ እና ይሻላል። በቃ ሌላ ምንድን ነው እያልኩ ያለሁት አንተ መስማት ከቻልክ እስከቻልክ ድረስ ስማ፣ ካልሆነ ለሌሎችም ግልጽ አድርገዋል። በቃ እኔ እሺ፣ በቃ እንገናኛለን። በቃ እሺ፣ አመሰግናለሁ። እግዚአብሔር ይባርክ። አሜን። ጸጋውን ያብዛልህ። በጣም አመሰግናለሁ። አሜን። አንተም ተባረክ። እሺ፣ ሀሳቡን ለሌሎቻችን ቶሎ ቶሎ ግልጽ አድርገው እና ይሄ አንዳንድ ጊዜ አብ በወልድ ነው የሚኖረው ይኖራል የሚለውን ሀሳብ አንዳንድ አብና ወልድን የተለያየ አካል ለማድረግ የሚፈልጉ አንዳንድ የዛ አካባቢ የዛ አስተምህሮ መምህራንም ጭምር የሚሳሳቱበት ነገር ነው። ይሄ በመለኮታዊ አሰራር ውስጥ እንደዛ የሚባል ነገር አይሰራም። እግዚአብሔር በእያንዳንዳችን ውስጥ ይኖራል ማለት የሚኖረው ሁሉ አንድ አይነት ነገር አለው ማለት አይደለም። የሚኖርበት ዓላማ ይወስነዋል። አሁን እንደጠየቁት የአንዱን መንፈስ ይዞ አንዱ መንፈስ ተይዞ ግን አንደኛው ሰው የሌለው ነገር ሌላኛው ጋር ሊኖር ይችላል። ያው አንዱ መንፈስ ነው። ግን ያው አንዱ መንፈስ ተቀብሎ የአንዱን መንፈስ ጠጥቶ አንዱ የጥበብ እንትን አለው የፈውስ አለው። ያው አንዱ መንፈስ ኖሮት ሌላኛው ግን የፈውስ ስጦታ የለው። ወይኛው የማስተማር ሊሆን ይችላል፣ ወይ ደግሞ የትንቢት የመናገር ሊሆን ይችላል፣ ወይ መናፍስትን የመለየት ሊሆን ይችላል። ያው አንዱ መንፈስ ነው ግን በሁሉም ውስጥ ያለው ያው አንዱ መንፈስ ኖሮ በተለያዩ ሰዎች ውስጥ ግን አንደኛው ሰው ያለው ነገር ሌላኛው የለውም። በጣም የሚገርማችሁ አሰራር ነው ይሄ። በጣም ትልቅ መለኮታዊ አሰራር ስለሆነ ያ አንዱ መንፈስ ስለሆነ ያለው እኔም ጋር ያለው ተመሳሳይ ነው የሚባለው ነገር ይህንን መለኮታዊ አሰራር ባለማወቅ የሚመጣ ነው። ስለዚህ አብ በወልድ ይኖራል ስንል ፈጽሞ የተለየ ነው። አብ በወልድ ይኖራል ስንል ወልድ የአብ መታያ ሆኖ ነው አብ በወልዱ የሚኖረው። እኔን ያየ አብን አይቷል ማለት የሚችል ወልድ ብቻ ነው። ማንም ሐዋርያ ተነስቶ እኔም ውስጥ እኮ አብ ስላለ እኔን ካያችሁ አብን አይታችኋል ብሎ ያለ የለም፣ ብሎም አያውቅም፣ ወደፊትም አይኖርም። እኔና አብ አንድ ነን ማለት የሚቻለው አብና ወልድን ብቻ እንጂ እኔም ውስጥ አብ ስለሚኖር እኔና አብ አንድ ነን ብሎ መናገር የቻለ ሐዋርያ አልነበረም፣ የለም። የአብና የወልድን ጋር ይሄ አላስፈላጊ መንጠራራት ነው፣ ማይቻል መንጠራራት ነው። አይሆንም። እንኳን በወልድ የሚኖረው ቀርቶ አንደኛ ወንድሜ ውስጥ ያለው ነገር አንተ ውስጥ ላይኖር ይችላል። ያው አንዱ መንፈስ አንተ ውስጥ እያለ ያው እኮ ነው ያው አንዱ መንፈስ አይደለም እንዴ የሚለው ክርክር የእውቀት ክርክር አይደለም። ያው አንዱ መንፈስ አንተ ውስጥ ኖሮ እኮ አንተ ውስጥ ጥበብ ኖሮ እዛኛው ውስጥ የፈውስ ይኖራል። አንተ ውስጥ ግን የፈውስ ላይኖር ይችላል። ግን መንፈሱ አንድ ነው። መንፈሱ አንድ ነው ማለት አንተ ውስጥ ያለው ነገርና ሌላኛው ወንድም ውስጥ ያለው የጸጋ ስጦታ ያመሳስለዋል ወይም ተመሳሳይ ጸጋ ስጦታ አላችሁ ማለት አይደለም። ይሄ በጣም በጣም ሊታወቅ የሚገባ ነገር ነው። እግዚአብሔር የተመሰገነ ይሁን።
ስለዚህ ይሄ የአብና የወልድ ነገር መንካት አንችልም። ስለዚህ ምንድነው ማወቅ ያለብን? አብ መንፈስ ስለሆነ በሁሉ ቦታ ይኖራል። የመታያ መኖሪያው አብ የሚታይበት መኖሪያ አብ በሰማይ ስላለ ሰማይን ያየ አብን አየ መባል አይችልም። አብ በሰማይ አለ፣ ልክ ነው። ግን ሰማይን ያየ አብን አየ አይባል። በሲኦልም አለ፣ ሲኦልን ያየ አብን አየ ማለት አይደለም። በደቀ መዛሙርት ውስጥም አለ፣ ደቀ መዛሙርትን ያየ አብን አየ ተብሎ አልተጻፈም። በወልድ ያለው ልዩ ነው። በወልድና በወልድ ብቻ ነው ያ የሚሰራው። አብን ወልድን ያየ አብን ያየ። ወልድ ያለው አብ አለው። ይሄ በአብና በወልድ ብቻ ነው እንጂ የሆነ ሰማይ ያለው አብ አለው ማለት አይደለም። አብ በሰማይ ስለሚኖር ሰማይ ያለው አብ አለው ብለህ ልተረጉም አትችልም። ይሄ በአብና በወልድ ብቻ ነው። ወልድ ያለው አብ ደግሞ አለው። ይሄ አብ በወልድ የሚኖርበት አኗኗር የተለየ ነው። ስለዚህ እስከምን ድረስ መባል የሚችል ነው? ወልድ ያለው አብ ደግሞ አለው በሚል ደረጃ ነው አብ በወልድ የሚኖረው። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 12 ቁጥር 4። በእኔ የሚያምን በማን ማመኑ ነው? በአብ ማመኑ ነው። ይህ ማለት በሰማይ የሚያምን አብ በሰማይ ስለሚኖር በሰማይ የሚያምን በአብ ማመኑ ነው ሊባል አይችልም። ወይ ደግሞ በጴጥሮስ ያመነ ሰው በአብ አምኗል ሊባል ነገር የለም። ወይም በጳውሎስ ያመነ ሰው በአብ አምኗል። ይሄ በወልድ ብቻ ነው። በእኔ የሚያምን በአብ ማመኑ ነው። ለምን? አብ በወልድ የሚኖርበት አኗኗር ከሌላው ጋር የሚመሳሰል አይደለም። ስለዚህ ወልድን ያየ ነው አብን ያየ የሚሆነው። ያ አንዳንድ ጊዜ የአብና የወልድን የተለየ መጽሐፍ ቅዱሳዊ አገላለጽ ለማጣጣል እንዲህ በእኛም አለ እኮ አሁን ለምሳሌ እኔ ውስጥ አብ አለ፣ ስለዚህ እኔ አብን ልል ነው። አንተም አትችልም። እንዴት አድርገህ ትላለህ? ይህ እኮ ለወልድ ብቻ የተሰጠ የተለየ ነገር እኮ ነው። አንተ አትችልም። ወልድ በእኔ የሚያምን በአብ ማመኑ ነው ማለት ይችላል። አንተ ግን አትችልም እንጂ በእኔ አይደለም ማለት ጭራሽ። ወልድ ያለው አብ ደግሞ አለው ተብሎ ሊጻፍ ይችላል እንጂ የሆነ እንትና ማን አቃቢ እምነት ነው ምንድን ነው የሚባለው? የዚህ አፖሎጂቲክስ ምናምን የሚባለው በአማርኛ ምንድን ነው? ዕቅበተ እምነት። አንዱ ዕቅበተ እምነት እንደሱ ብሎ ሲሰምቻል። ለምሳሌ እኔ ጋር መንፈስ ቅዱስ አለኝ፣ ግን በእኔ ውስጥ መንፈስ ቅዱስ ስለሚኖር እኔ መንፈስ ቅዱስ ነኝ ማለት አልችልም። አንተ አትችልም። እንዴት ይቻላል? ስለዚህ እኔ ውስጥ አብ አለ፣ ስለዚህ እኔ አብ ነኝ ማለት አትችልም። አንተ የአብና የወልድን ወደ አንተ እንኳን አብና ወልድ ጋር ቀርቶ ደቀ መዝሙር ከደቀ መዝሙር እንኳን ያ አንዱ መንፈስ በእያንዳንዳቸው ውስጥ ኖሮ አንደኛው ወንድማችን ያለው ጸጋና ሌላኛው ወንድማችን ያለው ጸጋ እንኳን አንድ አይነት ሊሆን አይችልም። ያ አንዱ መንፈስ ሆኖ፣ ስለዚህ አንድ መንፈስ የመሆኑ ጉዳይ የአንዱ መንፈስ በእኛ ውስጥ የኖረበትን ዓላማ ያመሳስለዋል ማለት አይደለም። ይሄ የተሳሳተ ነው። ትልቅ የእውቀት ጉድለት አለው እዚህ ጋር። ስለዚህ እንደዛ ሊተረጎም አይችልም ማለት ነው። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች ትንሽ ግልጽ ለማድረግ ነው። እንግዲህ ለዛሬ እዚህ ጋር ቢበቃኝ ይሻላል። ከዚህ ወንድማችን ጋር በግል አገኘዋለሁ። ጻፍልኝ፣ እኔም እጽፍልሃለሁ። ሌሎች የመገናኛ መስመሮችንም እንለዋወጣለን። አሁን እንደዚህ እንገናኛለን ተብለን ስለተባባልን በጣም ብዙ ሰዎች እንትን ውስጥ ሊገቡ ይችላሉ። ምንድነው ወደ አካውንት ገብተው ይሄ ውይይታችንን እንዳንቀጥል ለማድረግ እንቅፋት ሊሆኑ ይችላሉ። ፈቃደኝነቱ ያንተ ነው።
በእንደዚህ አይነት ሰዎች ዲስትራክትድ ሆነ መቅረት ከፈለክም መቼም ማስገደድ አይቻልም። ፈቃደኛ ከሆንክ ግን ከነኛም ከሚያወያዩ ሰዎች አሁን ይህንን በአደባባይ ስለሆነ የጠየቅኩህ ይሄ ውይይታችን እንዳይቀጥል የሚፈልጉ ሰዎች አፕሮች ሊያደርጉ ብዙ ሰዎች ሊጽፉ ይችላሉ፣ ብዙ ጃንክ ሊጽፉልህ ይችላሉ። እኔ ግን ምጽፍልህ አንተ ስትጽፍልኝ ስለሆነ በዛ መለየት ትችላለህ ከኔ ጋር የሚኖርህን ግንኙነት። እግዚአብሔር ከሁላችን ጋር ይሁን። አይ ቲንክ ዛሬ እዚህ ጋር ባበቃ ጥሩ ነው።